ሰበር መረጃ በቤት ግዢ ዙሪያ ከዚህ በኋላ በኢትዮጵያ ቤትም ሆነ መሬት ለመግዛት ተከልክሏል። መንግስት ያስቀመጠውን የተለያዩ ፕሮሲጀሮችንና ህጎችን ካላሟላችሁ በስተቀር ቤትም ሆነ መሬት ለመግዛት በፍጹም እንዳታስቡት ተብሏል። አስቸኳይ የሆነ አዋጅ ጸድቆ በተለያዩ ሶሻል ሚዲያዎች እየተንቀሳቀሰ ይገኛል። እኔም የተለያዩ በሰበር መረጃ ካሁን በፊት የተለያዩ በቤት ጉዳይ ላይ የተለያዩ መረጃዎችን ሳካፍላችሁ ስለነበረ ማወቅ ስላለባችሁ ለመሆኑ ይህ አዋጅ የሚመለከታቸው የትኛዎቹ ናቸው፣ የትኛዎቹን ፕሮሲጀሮችንና ህጎችን ማሟላት አለባቸው የሚሉትን እያንዳንዳቸውን መረጃዎች ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁን ቆዩ። ክቡራና ክቡራን ተመልካቾቼ ካሁን በፊት እንደሚታወቀው በተለይ ደግሞ ዲያስፖራዎችንና ወይም ደግሞ በውጭ ሀገር የውጭ ሀገር ዜግነት ያላቸውን በዋናነት ይመለከታል። አብዛኛው ማለት ይቻላል 100% የውጭ ሀገር ዜግነት ያላቸውን በኢትዮጵያ ቤት መግዛት የሚፈልጉ ሰዎችን ነው ይህ አዋጅ የጸደቀው ማለት ነው። ክቡራና ክቡራን ተመልካቾቼ ካሁን